አሁን የምናያቸው 8 መጽሐፍት በህይወቴ ላይ ትልቅ ተጽዕኖ ያሳደሩ፣ አስተሳሰቤን የቀየሩ፣ አካሄድን የቀየሩ መጽሐፍት ናቸው። ምናልባትም እነዚህ መጽሐፍት ሳላነብ ብሞት ወይም ጭራሽ ባላነባቸው ይቆጨኛል ብዬ የማስባቸው መጽሐፍት ናቸው። አሁን እነዚህን 8 መጽሐፍት ስናይ ውስጣቸው ያለ አንድ ጥሩ ሀሳብን እናገራለሁ። ከ1 እስከ 8 ተራ በተራ ብናያቸውም ለእኔ ኦልሞስት እኩል ተጽዕኖ ያላቸው ወይም እኩል ኢንፍሉዌንስ እኔ ላይ ያላቸው የማላበላልጣቸው መጽሐፍት ናቸው። ምናልባትም ከአንዱ ውጭ የመጀመሪያው መጽሐፍ ጆርዳን ፒተርሰን 12 ሩትስ ፎር ላይፍ እና ቢዮንድ ኦርደር። እነዚህ መጽሐፍ 2 ቢሆኑም ተመሳሳይ ወይም ተከታታይ መጽሐፍት ናቸው። አንደኛው ሲያልቅ ወደ አንደኛው መሄድ ያለብን መጽሐፎች ናቸው። መጀመሪያ ስለ ጸሐፊው ጆርዳን ፒተርሰን ልናገር። ጆርዳን ፒተርሰን በህይወቴ ውስጥ በጣም ትልቅ ተጽዕኖ ወይም በቪዲዮ ብቻ ከማያቸው ሰዎች፣ በአካል ከማላቃቸው ሰዎች በጣም በከፍተኛ ሁኔታ ህይወቴ ላይ ተጽዕኖ ያሳደረ ሰው ነው። እንደሱ ኢንፍሉዌንስ ያደረገኝ ሰው በቪዲዮ ብቻ የማየው ሰው አለ ብዬ አላስብ። ጆርዳን ፒተርሰን መጀመሪያ ሌክቸረር ነበረ፣ አሁንም ነው ይመስለኛል። በካናዳ ውስጥ ዩኒቨርሲቲ ኦፍ ቶሮንቶ ሳይኮሎጂ የሚያስተምር ሰው ነው። እስከ ማስተርስም ደረጃ እስከ ዶክተርም ደረጃ ስለሄደ ክሊኒካል ሳይኮሎጂስት ነው። እንደ ቴራፒስት ሰውን ያማከራል፣ ከሰው ጋር ያወራል፣ ወይም አጠቃላይ የቴራፒን ስራ ይሰራል ማለት ነው። ይሄ ሰውዬ እንዴት ታዋቂ ሆነ? መጽሐፎቹ ደግሞ በጣም ነው የተሸጡ። እስከ 6 ሚሊዮን መጽሐፍ ኮፒ ተሽጧል። እና እንዴት እንዲህ አይነት ደረጃ ላይ ደረሰ ካላችሁኝ፣ ጆርዳን ፒተርሰን ሌክቸር ሲያደርግ ዩኒቨርሲቲ ውስጥ ተማሪዎችን ሲያስተምር፣ ስለ ሳይኮሎጂ ሲያስተምር ቪዲዮ ራሱን ይቀርጽ ነበረ። እነሱን ቪዲዮዎች ወደ ዩቲዩብ መልቀቅ ጀመረ ማለት ነው። እነዚህ ቪዲዮዎች ስለ ሳይኮሎጂ የሚያወሩም ቢሆኑም ዩቲዩብ ላይ ሲለቃቸው ምንም ስለ ሳይኮሎጂ ምንም ኢንትረስት የሌለው ሰው በደንብ ማየት ጀመረ ማለት ነው። ፋን ፔዙ ይጨምራል፣ ብዙ ሰው ዩቲዩብን ያያል፣ ቀስ እያለ ታዋቂ እየሆነ ይመጣል ማለት ነው። ጆርዳን ፒተርሰን ምንም ያህል ሳይኮሎጂ ቢያስተምርም የራሱን ሀሳቦች በጣም ይገልጽበታል ሌክቸር ሲያደርግ ማለት ነው። ስለ ሚኒንግ፣ ስለ ዲቪኒቲ ወይም ስለ አምላክ፣ ስለ ሪስፖንሲቢሊቲ ኃላፊነት፣ ስለ ፐርሰናሊቲ በጣም ያወራል። እና ጆርዳን ፒተርሰንን ደግሞ በጣም ፌመስ ያደረገው ነገር ካናዳ ውስጥ የሆነ ህግ ይወጣል። የሆነ ሰው አሁን ወንድ ሆኖ እንደ ሴት መጠራት እፈልጋለሁ ካለ ያ ሰውዬ ሌላ ሰውን ሲያወራ የሚያወራው ሰው እንደ ሴት ማውራት አለበት የሚል ግዴታ ነው የሚል ህግ ይወጣል ማለት ነው። እሱ ህግ እንዳይተገበር ይከላከላል። ይሄ ነገር ትክክል አይደለም ብሎ መናገር ይጀምራል ማለት ነው። በዛ ጊዜ ትራንስጀንደር፣ ጌይ ምናምን፣ ሌዝቢያን በጣም እየጨመረ እየሄደ ስለነበረ ሲጣሉ መንግስት ያንን ነው የሚደግፈው፣ ትራንስጀንደሪዝም ምናምን ነው የሚደግፈው። ጆርዳን ፒተርሰን ደግሞ ይህን ነገር አይደግፍም። ሲጣሉ በጣም ታዋቂ የሆነ የተለያዩ ቲቪ ሾው ላይ ይቀርባል፣ ዜና ላይ ይቀርባል እና ሀሳቦቹን ሲናገር ሰዎች እየወደዱት ይመጣል። የሆነ ሳሌ መጽሐፍ ይጽፋል፣ መጽሐፉ ይሸጣል እና ይሄ ነገር በጣም ታዋቂ ያደረገው። ኤኒዌይስ ስለሱ ብዙ ማውራት ይችላል። ስለ ጆርዳን ፒተርሰን አሁን ታሞ አልጋ ላይ ነው ያለው። ወደ መጽሐፉ ገብቼ አንድ ሩል ልናገር። ሩልቱ ራስህን ሌላ ሰው እንደሚንከባከብ ተንከባከበው ይላል። ወይም በእንግሊዝኛው treat yourself like someone you are responsible for helping። ስለዚህ ህግ ጆርዳን ፒተርሰን ሲጽፍ የጻፈበት ምክንያት አለው። ሰዎች ራሳችንን እንደማንንከባከብ ይናገራል። ለምሳሌ ብሎ ያስቀመጠው ነገር ኩላሊት ንቅለ ተከላ ያደረጉ ሰዎች ላይ ነው። ኩላሊት ንቅለ ተከላ ሲደረግ አንደኛ ያ ሰውዬ ሁለቱም ኩላሊቶቹ ፌል አድርገዋል እና ዳያሊሲስ እያደረገ ነው። ያ ሰውዬ ዳያሊሲስ ደግሞ በጣም የሚያስጠላ ነገር ነው። በሳምንት 7 ቀን ወይም 5 ቀን ነው ዳያሊሲስ የሚደረገው። ዳያሊሲስ ደግሞ 4 ጊዜ ወይም 5 ጊዜ ነው በቀን። ቤተሰቡ ያለበትን ጭንቀት ረስተን ምን ያህል ፋይናንሻሊ እንደተጎዱ ሳናስበው ማለት ነው። ከዛ ኩላሊት ደግሞ ብዙ ሰው ዶኔት አያደርግም፣ ሲሞትም መስጠት አይፈልግም። አንደኛ ከመሞቱ በፊት ደግሞ ሰው በአንድ ኩላሊት መኖር ይችላል፣ ግን አብዛኞቻችን ኩላሊታችንን አውጥተን ለሌላ ሰው መስጠት አንፈልግም፣ ጭራሽ ሀሳባችን ውስጥ የለም። በስንት መከራ የሆነ ሰው ኩላሊት ካገኘ፣ ኩላሊት ዶኔት ከተደረገለት ንቅለ ተከላ ማድረግ ይችላል። ንቅለ ተከላውን ደግሞ ሲያደርግ የዛኛው ሰውዬ ኩላሊት ወደዚህኛው ሰውዬ ደዌ ውስጥ ሲገባ ነጭ ደም ሴል ሁላችንም አለን። ይሄ በሽታን የምንከላከልበት ሴላችን ማለት ነው። ነጭ ደም ሴል ሌላ ነገር ወደ ሰውነታችን ውስጥ ሲገባ ምንም ያህል እኛን ቢጠቅመንም ልክ እንደ ጠላት አድርጎ ነው የሚያስበው። ለዛ ይዋጋዋል፣ ፌል እንዲያደርግ ያደርገዋል። እንደገና ይሄ ነገር እንዳይፈጠር መድኃኒት ይወሰዳል። መድኃኒቱ ደግሞ ነጭ ደም ሴልን አቅም የሚቀንስ መድኃኒት ይሰጠናል። ይሄን መድኃኒት ካልወሰድን ኩላሊቱ ፌል ያደርጋል እንደገና፣ ለዛ ወደ መሞት ነው የሚካሄደው። ይሄ ሁሉ ነገር ግን ሆኖ ሰዎች መድኃኒታቸውን አይወስዱም። በተለይ ብቻቸውን ከሆኑ ሌላ የሚያግዛቸው ሰው ከሌለ በፐርሰንት በጣም ትንሽ ሰው ነው መድኃኒቱ የሚወስደው በስርዓት። አንዳንድ ሰው ጭራሽ
መውሰድ አይፈልግም። ከዛ ሁሉ ጭንቀት ከዛ ሁሉ መከራ በኋላ መድኃኒቱን ብቻ ባለመውሰድ የሚሞተው ሰው በጣም ብዙ ነው። ንቅለ ተከላ ተደርጎለት ምናምን የሚሞተው ሰው በጣም ብዙ ነው እና ይሄ ነገር ለምንድን ነው እንደዚህ የሆነው ብሎ ይሞግታል። ሌላው ደግሞ በተቃራኒው ስናየው ደግሞ ውጭ ሀገር ብዙ ሰው እንደምታውቁት ፔት ያደርጋል ወይም የቤት እንስሶችን ያሳድጋል። አንድ የቤት እንስሳ ድመት ወይም ውሻ ልክ እንደዚህ ከሆነብን ግን ምን ያህል እንደምንንከባከበው ምን ያህል እንደምንወደው ያሳያል። በጣም የሚገርመው ነገር ለውሾች እነሱ የሚያሳዩት ወይም ለድመት ፔት ለሚያደርጉት እንስሳ የሚያሳዩት ጥረት የውሻ እንዳይሞት እንዳይጎዳ የሚያደርጉት ጥረት ለራሳቸው ከሚያሳዩት ኬሪንግ ወይም እንክብካቤ በጣም እንደሚበልጥ ያሳያል። እና ይህን እንዴት ሆነ? ለቤት እንስሳ እንደዚህ ከሆንን ለምንድን ነው ለራሳችን እንደዚህ ኬር የማንሰጠው? ለምንድን ነው ራሳችን የማንንከባከቡ? የሞትና የህይወት ችግርም ቢሆን ጆርዳን ፒተርሰን ህይወትን የሚያይበት ሁለት መነጽሮች አሉት ወይም በሁለት መንገድ ነው ህይወትን የሚያያት፣ ኬዮስ እና ኦርደር በሚል። ኬዮስን የሚያየው በጥቁሩ ነው። ጥቁሩ መጽሐፍ ስለ ኬዮስ ነው የሚያወራው። ወይም በጣም ህይወታችን ኦርደር ላይ ከሆነ ምንም አድቨንቸረስ የሆነ ነገር ከሌለን አዲስ ነገር በህይወታችን የማይመጣ ከሆነና በሩቲን ላይ ራሳችንን ካገኘ ነው እና ህይወታችን የምንጠላው ከሆነ ኬዮስ እንደሚያስፈልገን ይናገራል። ደግሞ ህይወታችን በጣም ኬዮቲክ ከሆነ ድንገተኛ ነገሮች ካሉ፣ ዲፕሬሽን ውስጥ ከገባን፣ ብዙ የሚያስጨንቁን ነገሮች ደግሞ ካሉ ኦርደር የሚባለው ነገር ወይም ነጩ ማስክለን ነው ነጩ ወደ እሱ መጠጋት እንዳለብን ይናገራል። እና ህይወታችን ክል የሚሆነው በኬዮስ እና በኦርደር መሀል ወይም በፌሚናይን እና በማስክሊን መሀል ላይ ስንሆን ነው ብሎ ይናገራል። እንደውም የሆነች ይንግ ያንግ የሚባል ምልክት አለ እና በእሷ መሀል ላይ ስንሆን፣ በእባቦቹ መሀል ላይ ስንሆን ነው ህይወታችን የተስተካከለ የሚሆነው ብሎ ይናገራል። እና ብዙ ጊዜ ሰዎች መድኃኒታቸውን የማይወጡበት ምክንያት ደግሞ ኬዮስ ውስጥ ስለሆኑ ወይም ህይወታቸው ጭንቀት ውስጥ ስለሆኑ ስለራሳቸው ያላቸው አመለካከት በጣም ዝቅተኛ ስለሆነ ነው ብሎ ያሳየናል ማለት ነው። አንደኛው አሁን እንዳልኩት ሰዎች መድኃኒታቸውን የማይወስዱበት ምክንያት ወይም ራሳቸውን የማይንከባከቡበት ምክንያት ራሳችንን ከማንም በላይ ራሳችንን እናውቀዋለን። እንደኛ ራሳችንን የሚያውቅ ሰው የለም። ስለ ራሳችንን ስናውቅ ደግሞ በአብዛኛው መጥፎ ነገራችንን እናጎላለን ወይም ደግሞ ብቻ መጥፎ ነገር ሁላችንም እንዳለን ይታወቃል። እና በአብዛኛው ደግሞ መጥፎ ነገራችን የምናውቀው እኛ ነን። ምን ያህል መጥፎ ሀሳቦች እንደሚመጡብን፣ ተደብቀን የምንሰራቸው የሚያስጠሉ ነገሮች እንዳሉ፣ በጣም ሼምፉል የሚሆኑ ነገሮችን እንደምናደርግ እናውቀዋለን። ለዛ ይህን ነገር ስለምናውቅ እኛ ራሳችን መንከባከብ አልፈልግም። ይሄ ነገር ይገባናል ብለን አናስብም ለራሳችን ማለት ነው። ምክንያቱም ራሳችንን ስለምናውቀው ምን ያህል መጥፎ ነገር እንደምናደርግ ስለምናውቅ ማለት ነው። እዛ ይሄ ኬር ያስፈልገናል ብለን አናስብም። ራሳችንን መንከባከብ የማንፈልግበት ምክንያት ይሄኛው አንደኛው ነው። ይህንን ነገር ለማሸነፍ ምን እናድርግን? ጥያቄው አንደኛ ይህንን ነገር ለማሸነፍ ማድረግ ያለብን ነገር ራሳችንን በመጥፎ አይን ብቻ ማየት ሳይሆን በጥሩም አይን ማየት መጀመር አለብን። ይሄ ማለት ምን ያህል ለቤተሰቦቻችን አስፈላጊ እንደሆንን፣ አምላክም ሲፈጥረን ያለ ምክንያት እንዳልሆንን፣ ምንም ያህል መጥፎ እንደሆነን ቢያቅም እያኖረን እንደሆነ ማሰብ አለብን። አጠቃላይ ለኮሚኒቲው የምንሰጠው ነገር አለ፣ ለአካባቢያችን ላለው ሰው የምንሰጠው የምናበረክተው ነገር አለ ማለት ነው። ምክንያት አለ፣ የመኖራችን ምክንያት አለ። ሁለተኛው መንገድ ደግሞ ራስህን ሌላ ሰው እንደሚንከባከብ አድርገህ መንከባከብ፣ ትሪት ማድረግ። እንደዛ እያልክ ራስህን ካስለመድ፣ ሌላ ሰው እየተንከባከብኩ ነው ብለህ ራስህን ካሳመንከው በደንብ ራስህን መንከባከብ ትጀምራለህ። ሁለተኛ መጽሐፍ ሮበርት ግሪን የጻፈው ዘ ሎስ ኦፍ ሂውማን ኔቸር የሰው ተፈጥሮ ህግጋቶች መጽሐፍ። ሮበርት ግሪንን በአብዛኛው የምናውቀው በ48 ሎስ ኦፍ ፓወር መጽሐፉ ነው፣ የኃይል ወይም የስልጣን መጽሐፉ ላይ ነው። ግን ከዛ በኋላ ከጻፋቸው መጽሐፍት አንደኛው ይሄ ነው። እዚህ መጽሐፍ ላይ ከመጽሐፉ ስም እንደምንረዳው የሰው ተፈጥሮ ህግጋቶችን ነው የምናየው፣ ወይም ስለ ሰው ተፈጥሮ ሳይኮሎጂካሊ ነው በአጠቃላይ የምናየው። እና ብዙ ጊዜ ሮበርት ግሪን ከሚላቸው ነገሮች አንዱ ሰውን ማወቅ አለብን፣ ስለ ሰው በደንብ ማሰብ አለብን፣ ሳይኮሎጂካሊ ሰውን ማወቅ አለብን ብሎ ይነግራል። ወይም የሰውን ሳይኮሎጂ ማወቅ አለብን ይላል። ይህን የሚልበት ምክንያት በየትኛውም አጋጣሚ ላይ ብንሆን ከሰው ላይ ኢንተራክት ማድረጋችን፣ ከሰው ጋር መገናኘታችን አይቀርም። እዛ ሁሌም ከሰው ጋር የምንገናኝ ከሆነ ስለ ሰው ማወቅ አለብን ማለት ነው። ሁለተኛው ደግሞ ስለ ሰው ባወቅ ቁጥር ስለ ራስ እያወቅ ነው የምትመጣው። ራስህን የምታውቅ ከሆነ፣ ድክመትህን የምታውቅ ከሆነ፣ ጥንካሬህን የምታውቅ ከሆነ በራስህ ደስተኛ ትሆናለህ። አንደኛው። ሁለተኛው ደግሞ ሰዎች ያንን ድክመት ተጠቅመው አንተን እንደፈለጉ ማድረግ አይችሉም። ዳርክ ሳይኮሎጂ ሲባል ትርጉሙ ሳይኮሎጂን ለመጥፎ ነገር መጠቀም ነው። የሰውን አስተሳሰብ፣ የሰውን ቢሄቪየር ለመጥፎ ነገር መጠቀም ማለት ነው። ለዛ ሰዎች ያንን ነገር ሊጠቀሙብህ አይችሉም ማለት ነው። ስለ ራስህ የምታውቅ ከሆነ፣ ስለ ሰው ሳይኮሎጂ የምታውቅ
ከሆነ። በተቃራኒው ደግሞ አድቫንቴጅ ይኖርሃል። ሰውን እንደፈለግክ ማንቀሳቀስ ትችላለህ፣ በመጠኑ ቢሆንም ዳይሬክት ሳይኮሎጂንም መጠቀም ትችላለህ። እና እዚህ መጽሐፍ ላይ ወደ 18 የሆኑ ህግጋቶችን ወይም ሁሉም ሰው ላይ ይኖራል ብሎ የሚያስበውን ሳይኮሎጂካል የሆነ ድክመት ብለን ማየት እንችላለን ብሎ የሚያሳየው ወደ 18 የሆኑ ህጎች አሉ። እኔ በጣም ያስገረመኝና የደነቀኝን የመጨረሻው ህግ ነው፣ ወይም 18ኛው ህግ ማለት ነው። እሱ ህግ መሞትህን አትርሳ ወይም ስለ ሞት ማሰብ ጀምር፣ ሟች እንደሆን ካስብ፣ ሁሌም መሞትህን መርሳት የለብህም ብሎ ነው የሚናገረው። አብዛኛው ሰው ሞትን ዲናይ እንደሚያደርግ ስለ መሞት ማሰብ እንደማይፈልግ ነው ይሄ ህግ በአጠቃላይ የሚናገረው። ምክንያቱም ስለ ሞት ስናስብ እንጨነቃለን፣ እንፈራለን፣ የሚያስጠላ ስሜት ይኖረናል ወይም አንዛይቲ ይኖርብናል ማለት። ግን በሚገርም ሁኔታ ስለ መሞት ማሰብ ስናቆም ወይም ከሞት ስንርቅ እየሞትን ነው እንጂ እየኖርን አንመጣም ወይም እውነተኛ ኑሮን አንኖርም። ግን ስለ ሞት ባሰብን ቁጥር ከሞት ጋር ቅርብ በሆንን ቁጥር ደግሞ እየኖርን እንመጣል። ሮበርት ግሪን መሞትን የሚያይበት መንገድ አለው። የሞተ ሰው አይንቀሳቀስም፣ ስሜት አይኖረውም፣ ጸጥ ያለ እንቅስቃሴ ነው የሚኖረው። ህይወት ያለው ነገር ደግሞ ይደሰታል፣ ያዝናል፣ ይንቀሳቀሳል። እንቅስቃሴ ያለው ነገር የሞተ ነገር አይደለም ወይም በህይወት ያለ ነገር ነው ብሎ ነው የሚያስብ። ይህንን ነገር ሲያስረዳ ሮበርት ግሪን በሆነ ጊዜ ላይ እንግሊዝ ውስጥ የሆነ በሽታ እንደመጣ ይናገራል እና ይሄ በሽታ በጣም ብዙ ሰውን ነው የገደለው። የሆነ ልጅ ስለዛ ስለነበረው ነገር መጽሐፍ ጽፎ ነበረ እና 6 ዓመቱ 5 ዓመቱ ላይ ነበረ ያ ነገር ሲያጋጥመው ማለት ነው። እና እሱ 6-5 ዓመቱ እያለ ይህ በሽታ ይመጣል፣ በጣም ብዙ ሰው ይሞታል። እና ከዛ በኋላ ስለተፈጠረው ነገር ጽፎ ነበረ። አንደኛ አባቱ ይጽፍ ነበረ እንደ ዳሪ ነገር ወይም ጆርናል ያደርግ ነበረ። ከአባቱም ሰብስቦ ከተለያዩ ነገሮችም ሰብስቦ እሱም ፈርስት ሃንድ ያየው ነገር ስለነበረ ስለዛ ነገር ይጽፋል ማለት ነው። እና መጽሐፉ ላይ በሚገርም ሁኔታ ያ በሽታ ሲመጣ ሰው እየኖረ እንደነበረ፣ አካባቢ ያለው ሰው መውደድ እንደጀመረ፣ ህይወቱን መውደድ እንደጀመረ፣ በህይወቱ መደሰት እንደጀመረ ይናገራል። ከዛ በፊት ግን ብዙም ይሄን ያህል ሰው አይደሰትም ነበረ፣ አካባቢ ያለውን ሰውን አይወድም ነበረ። ግን ይህ በሽታ ከመጣ በኋላ እና ሰው መሞት በጀመረ ጋር ሰው ህይወቱን መውደድ እንደጀመረ፣ መኖር እንደጀመረ ይናገራል ማለት ነው። ሌላው ስለ መሞት ማሰብ ቢያስጠላም ቢያሳዝንም የማይቀር ነገር ስለሆነ ማሰብ መጀመር አለ። እርግጠኝነት ከምንም በላይ የምንሆነው ነገር መሞት፣ ሁላችንም ማለት ነው። መሞታችን አይቀርም። ከዚሁ በተያያዘ ደግሞ ስለ ሞት ባሰብን ቁጥር በጣም የሚጠቅምን ነገር ጊዜ እንደሌለን እናስባለን። ነገ ብለን የምናደርገው ነገር አይኖርም። ምክንያቱም ነገ ልንሞት እንችላለን። ወይም ደግሞ ቤተሰቦቻችን፣ እናት፣ አባት፣ ወንድም፣ እህት ምናምን ይሞታሉ ብለን ካሰብን ባለን ጊዜ እነሱ ለማስደሰት የተቻለን ነገር በሙሉ እናደርጋለን። ምክንያቱም ነገ ስለምናጣቸው ማለት ነው። አንደኛ ጊዜያችንን ቅድም እንዳልኩት በስርዓት እንጠቀማለን፣ ምክንያቱም ነገ እንሞታለን ብለን ስለምናስብ። ሁለተኛ ደግሞ ቅርብ ላሉ ሰዎች ያሉንን ነገር በሙሉ ሰጥተን እነሱ ማስደሰት፣ እኛም መደሰት እንሞክራለን ማለት ነው። ሶስተኛው መጽሐፍ ደግሞ የጄምስ ክሊር አቶሚክ ሃቢትስ መጽሐፍ። ይሄ መጽሐፍ ይመስለኛል የመጀመሪያ ሰልፍ ኢምፕሩቭመንት ላይ ከሆነ ማለት ነው ኦልሞስት የመጀመሪያ መጽሐፍ 11ኛ ክፍል ይመስለኛል ይህ መጽሐፍ ያነበብኩት። እና በዛ ጊዜ ህይወቴ በጣም ሜስዳፕ ነበረ። መጥፎ ልምዶች ነበሩኝ እና እነሱ መጥፎ ልምዶች ደግሞ መጥፎ ህይወት እንድኖር እያደረጉኝ ነበር። እና ይህም መጽሐፍ ግን ካገኘው በኋላ ብዙ ነገሮች ተቀይረዋል እና በጣም የሚገርም መጽሐፍ። ይህ መጽሐፍ 3 ዋና ነጥቦችን ይናገራል። አንደኛው የልምድ ኃይል ነው። ምን ያህል ልምድ ህይወታችንን ትራጀክቶሪ እንዴት እንደሚቀይረው ይናገራል። ዛሬ ያለን ልምድ፣ ዛሬ የምናደርገው ነገር ወይም ዛሬ ደጋግመን የምናደርገው ነገር ነገ እኛን እንደሚቀርጸን ወይም የነገ ማንነታችን እንደሆነ ይናገራል። ሁለተኛ ደግሞ በጣም ትናንሽ ልዩነቶች ወይም ቼንጅ ቀስ እያሉ እየተደመሩ ሲመጡ ትልቅ እንደሚሆኑ 1% ሁሌም የነገርን እያሻሻልን በመጣን ቁጥር ከ100 ቀን በኋላ 100% ተስተካክሏል የሚል ሀሳብ አለው ወይም ይስተካከላል የሚል ሀሳብ አለው እና እውነትም ነው። ሶስተኛው ደግሞ መጥፎ ልምዶችና ጥሩ ልምዶች ባድ ሃቢትስ እና ስለ ጉድ ሃቢትስ ጥርት አድርጎ ይናገራል። ልዩነታቸውን፣ አንደኛው ወዴት ይዞን እንደሚሄድ፣ ምን አይነት ባህሪ እንዳለው ይናገራል ማለት ነው። እኔም አጽንኦት ሰጥቼ መናገር የምፈልገው ስለ ጥሩ ሃቢትና ስለ መጥፎ ሃቢት ልዩነቶች ወይም ባህሪያት መናገር የምፈልገው። መጥፎ ሃቢት የምንላቸው ወይም ባድ ሃቢትስ የምንላቸው ልምዶች ባህሪያቸው ልክ በሰዓቱ ስናደርጋቸው በጣም ደስ የሚል ስሜት ይሰጡናል። ግን እሱን ነገር ደጋግመን ባደረግነው ቁጥር እያስጠላን እንደሚመጣ ወይም ህይወታችን ከደስታ እየጠፋ ራሳችን እየጠላን እንደምንመጣ ይናገራል። ለምሳሌ ሲጋራን መጀመሪያ ስንጠቀመው ኒኮቲን ስላለው ንጥረ ነገሩ በጣም ደስ ሊያሰኘን ይችላል። ግን ደጋግመን ባደረግነው ቁጥር ሎንግ ተርም ከ40 ዓመት በኋላ ከ30 ዓመት በኋላ ወይ ጉሮሯችን ካንሰር ይኖረዋል፣ ወይ የሳምባ ካንሰር ይዘናል፣ ሌላም የሰውነት አካላችን በጣም ሊጎዳ ይችላል ማለት ነው። እነዚህ የባድ ሃቢትስ የምንላቸው ናቸው።
ጉድ ሃቢትስ ግን በሰዓቱ ስናደርገው ሊያስጠላን ይችላል፣ ደስታ ላይሰጠን ይችላል። ግን ደጋግመን ባደረግነው ቁጥር ህይወታችን እያማረ ደስተኞች እየሆነን እንደምንመጣ ይናገራል። ከእነሱ ለምሳሌ ጉድ ሃቢትስ ኤክሰርሳይዝ ማድረግ ሊሆን ይችላል። ጂም መሄድ፣ መሮጥ። አሁን ስናደርገው ደስ ላይለን ይችላል፣ ወይም ልናደርገው ስንል ልንጀምር ስንል ብዙም ደስታ ላይሰጠን ይችላል። ግን ብዙ ባደረግነው ቁጥር በጣም ፖዚቲቭ የሆኑ ነገሮችን በህይወታችን ውስጥ እንደሚያመጣ ኤክሰርሳይዝ የሚያደርግ ሰው እና ኤክሰርሳይዝ የማያደርግ ሰው አንደኛ ረዥም ዓመት ይኖራል ኤክሰርሳይዝ የሚያደርግ ሰው፣ ሁለተኛ ደግሞ ደስተኞች እየሆነ እንመጣለን ጊዜው ደጋግመን ባደረግነው ቁጥር ማለት ነው። እና ባድ ሃቢትስን እንዴት ማቆም እንደምንችል ብሬክ ማድረግ እንደምንችል እና ጉድ ሃቢትስን ደግሞ እንዴት ደጋግመን ማድረግ መልመድ ወይም እነሱን መልመድ እንደምንችል ይናገራል። እና ይህ መጽሐፍ ግዴታ መነበብ አለበት ብዬ አስባለሁ። በተለይ በባድ ሃቢትስ ህይወታችሁ ውስጥ ካለ እነዚህ ልምዶች ለማቆም ይጠቅማል ብዬ አስባለሁ። አራተኛ መጽሐፍ ሃው ቱ ኢንፍሉዌንስ ኤንድ ኢንፍሉዌንስ ብል በዴል ካርኔጅ ስሙን ካልተሳልኩ እና ሱፐር ኮሚኒኬተርስ ከሱ ጋር ተያይዞ የሚሄድ አንድ መጽሐፍ አለ ሱፐር ኮሚኒኬተርስ የሚባል። እሱ መጽሐፍ ኮፒው የለኝም፣ በፒዲኤፍ ነው ያነበብኩት። እነዚህ መጽሐፎች እንዴት ከሰው ጋር መታወቅ እንችላለን፣ ከሰው ጋር እንዴት ራፖርት ወይም ኮኔክሽን መፍጠር እንችላለን የሚሉ መጽሐፍት ናቸው። በሌላ አማርኛ ጓደኛ እንዴት መፍጠር እንችላለን እና ሰውን እንዴት ኢንፍሉዌንስ ማድረግ እንችላለን የሚል ነው። ከሃው ቱ ኢንፍሉዌንስ ኤንድ ኢንፍሉዌንስ ፒፕል ዋናው በጣም የሚገርም ነጥብ ነው ብዬ የማስበው ጄኒውንሊ ኢንተረስትድ መሆን፣ ከምናወራው ሰው ጋር ጄኒውንሊ ኢንተረስትድ መሆን ምን ያህል ያ ሰውዬ እንዲወደን ወይም ጓደኛ እንዲሆንን እንደሚያደርግ ይናገራል። አንድ ሰው ላይ በጣም ኢንተረስትድ ከሆንን፣ ማዳመጥ የምንፈልግ ከሆነ፣ በደንብ የምናናገረው ከሆነ፣ ስለሱ እያነሳን ያ ሰውዬ ምን ያህል ከኛ ጋር ጓደኛ ለመሆን ወይም ኢንፍሉዌንስ ለመደረግ ፈቃደኛ እንደሚሆን እና ሁላችንም ቫሊዴት ለመሆን ለመወደድ ፍላጎት እንዳለን እና እሱ ነገር ደግሞ የምናደርገው ሰው ላይ ጄኒውንሊ ኢንተረስትድ በመሆን ያ ሰውዬ እንዲወደን እንደሚያደርግ ያሳያል። እና ብዙ ጓደኞችን መፍጠር የምትፈልጉ ከሆነ፣ ከሰው ጋር መግባባት የምትፈልጉ ከሆነ ሌላ ምንም መጽሐፍ የለም ውስጥ ይሄ አንደኛው መጽሐፍ ነው ብዬ አስባለሁ። በሱፐር ኮሚኒኬተርስ ደግሞ ሞር ኦር ለስ ፎከስ የሚያደርገው ኮሚኒኬሽን ላይ ነው። ከሰው ጋር ቃል በቃል የምናወራው ነገር ላይ ነው ፎከስ የሚያደርገው። እሱ ላይ ደግሞ በጣም የሚገርም ነው ብዬ የማስበው ነገር ቨልነራቢሊቲ የሚባል ነገር አለ፣ ወይም ድክመታችንን ለሰው ማሳየት እና ኮኔክሽን የሚፈጠረው ራፖርት የሚፈጠረው ሰዎች ስለ ቨልነራቢሊቲያቸው ወይም ስለ ድክመታቸው ሲያወሩ ነው ብሎ ይናገራል። ሰው እንዴት ነው ቨልነራብል የሚሆነው ወይም ድክመቱን የሚያሳየው ደግሞ ከተባለ ኢሞሽናል ኩዌስችኖችን መጠየቅ፣ ስሜታዊ የሆኑ ጥያቄዎችን መጠየቅ እና ያ ሰውዬ ኢሞሽናል የሆኑ ጥያቄዎችን ስንጠይቀው ኢሞሽናል በሆነ መንገድ ቨልነራቢሊቲውን ጨምሮ ይነግረናል። እዛኛ ደግሞ ሪስፕሮኬት ማድረግ አለብን። ሌላው ነገር ሪስፕሮኬት ማድረግ ነው። ያ ሰውዬ ስለ ህይወቱ የሆነ ነገር በጣም ኢሞሽናል የሆነ ነገር ቨልነራብል የሆነ ነገር ሲነግረን እኛም ደግሞ መናገር እንዳለብን እና ጆሯችንን መክፈት እንዳለብን፣ በደንብ ማዳመጥ እንዳለብን፣ ብዙ ጥያቄዎችን መጠየቅ እንዳለብን፣ እነዚህ ነገሮች ከሰው ጋር እንድንግባባ የሚያደርጉ ነገሮች እንደሆነ ይናገራሉና ጓደኛ ለመፍጠር ለመግባባት ይህ መጽሐፍ በጣም የሚገርም መጽሐፍ ነው ብዬ አስባለሁ። አምስተኛው መጽሐፍ ካንት ሀርት ሚ በዴቪድ ጎግንስ የተጻፈ መጽሐፍ። ይህ መጽሐፍ ዲሲፕሊን ላይ የሚያጠነጥን መጽሐፍ ነው። ዴቪድ ጎግንስ የማታውቁት ከሆነ ወታደር ነው፣ ኔቪ ሲል ነው። የተለያዩ የሚሊተሪ ትሬኒንጎችን የፈጸመ ሰው ነው እና እዚህ መጽሐፍ ላይ አጠቃላይ ስለ ህይወቱ ነው የሚናገረው። የህይወቱን ታሪክ ነው ሆኖ እስከ ሰክሰስ ካገኘበት ህይወቱ ነው የሚናገረው እና ከሱ ህይወት የምናገኛቸውን አንዳንድ ነጥቦች ወይም ከሱ ህይወት ልናውቃቸው የሚገቡ ብሎ የሚያስባቸውን ነገሮችን ጽፏል። ልንማርባቸው የምንችላቸውን ነገሮች። ዴቪድ ጎግንስ አሁን በዚህ ሰዓት በጣም ፌመስ ነው፣ በጣም ታዋቂ ነው። መጽሐፉም 5 ሚሊዮን ምናምን ኮፒ ተጽፎለታል። ግን መጀመሪያ ከአባቱ ጋር ሲኖር በነበረበት ጊዜ አባቱ በጣም እናቱን እንደሚደበድባት፣ ወንድሙን እንደሚደበድበው፣ እሱን እንደሚደበድበው፣ በጣም ስራ እንደሚያሰራቸው፣ ኦልሞስት እንደ ስሌቨሪ ስራ እንደሚያሰራቸው፣ ከዛ ደግሞ ሚስቱ እንደምንም ብላ ተጣልተው ወደ ሀያቱ ቤት እንደሄደ፣ ከዛ ደግሞ ትምህርት ላይ በጣም ጎበዝ እንዳልነበር፣ ጄኔቲካሊ ወይም ጀስት እንደ አጋጣሚ ሆኖ ማንበብ፣ መጻፍ፣ ካልኩሌት ማድረግ በጣም እንደሚዘገይ አይምሮ ግን እንደምንም ብሎ መልመድ እንደጀመረ ደግሞ በጣም ወፍራም ነበረ። ወፍራም ሆኖ ደግሞ ወታደር መሆን አይችልም እና ወታደር መሆን ስለሚፈልግ ክብደቱን በ3 ወር ቀነስ እንዳለበት ተነግሮት ብቻ በህይወቱ ያሳለፈውን ውጣ ውረዶች ከሱ ብዙ መማር እንችላለን ብዬ አስባለሁ። ሰው ካንት ሀርት ሚን በጣም እንድታነቡት መገፋፋው መጽሐፍ ዲሲፕሊን ካልሆናችሁ። 6ኛው መጽሐፍ The 48 Laws of Power። ይህ መጽሐፍ በጣም ታዋቂ ነው። ሮበርት ግሪን ከጻፋቸው መጽሐፍ ውስጥ አንደኛው መጽሐፍ፣ ብዙ የተሸጠለትም ብዙ የታወቀለት ቫይራል የወጣ መጽሐፍ ነው። ይህንን መጽሐፍ ሮበርት ግሪን የጻፈ ምክንያት ህይወቱ ላይ በጣም ብዙ ስራዎች ውስጥ እንደገባ ተቀጥሮ ማለት ነው እና ተቀጥሮ
ሲሰራ ደግሞ ቦሱ ወይም ከሱ አካባቢ ያሉት ጓደኞች ምን ያህል ለስልጣን ይሯሯጡ እንደነበረ እና ስልጣን ለማግኘት ፓወር ለማግኘት ኃይል ለማግኘት ምንም አይነት ነገር የሚያደርጉ ሰዎች እንደነበሩ ይናገራል። እና ይህን መጽሐፍ የጻፈበት የመጀመሪያ ምክንያቱ ወይም ብቸኛ ምክንያቱ ከእነዚህ ሰዎች እንድንጠነቀቅ ነው ይህንን መጽሐፍ የጻፈው። ከዚህ ህጎች ከ48 ህጎች ውስጥ በጣም የምወደው አንደኛው ህግ ሁሌም ማለት ካለብህ በታች ተናገር፣ ኦልዌይስ ሴይ ለዛ ነሰሪ። አራተኛ ህግ ይመስለኛል። አራተኛ ህግ ነው። ብዙ ባወራን ቁጥር ሰው ለኛ ያለው አስተሳሰብ እንደሚቀንስ ብዙም ሲሪየስሊ ሰው እንደማያይ እና ትንሽ ባወራን ቁጥር ደግሞ ሰው ስለኛ ማሰብ እንደሚጀምር፣ ስለኛ ሰው ስለማይገባው ብዙ ስለኛ ማወቅ እንደሚፈልግ፣ ስለኛ አይምሮ ውስጥ ሀሳብ ውስጥ እንደምንገባ ይናገራል። እና እሱን አሁን የምወደው ይሄ ነው። እና ስልጣን ከፈለጋችሁ ወይም ሰው እንደፈለገ እንዳያሽከረክራችሁ ከፈለጋችሁ ይህ መጽሐፍ አንደኛው ምርጫ። ሌላ ስለዚህ መጽሐፍ እንድትጠነቀቁ የምፈልገው ነገር ወደ ቀጣዩ ከማለፌ በፊት ስለ ህይወት ብዙም ሳታውቁ ብዙም ሳበስሉ ጥሪ ሆናችሁ ብዙም ሳታውቁ ይህ መጽሐፍ አንብባችሁት ሁሉም ነገር ለመተግበር ከፈለጋችሁ ህይወታችሁ ኬዮስ ብቻ ነው፣ ፓራኖይድ ነው የምትሆኑት። ሁሌም ስለራሳችሁ ነው የምትጨነቁት። እያንዳንዱን ህግ ደግሞ ለመተግበር ትሞክራላችሁ ምናምን እና ስታነቡት አጠቃላይ ፉል ሰርክል ለማየት ሞክሩ። እኔም 11 ወይ 12ኛ ክፍል ነበረ ያነበብኩት እና ሁሉም ነገር ለመተግበር ሞክሬ ነበር ምናምን ነገር ብቻ ደስ የሚል ነገር የለውም። ግዴታ እንዲህ አይነት ኢንቫይሮንመንት ውስጥ ካልገባችሁ በስተቀር ምንም የኃይል ጨዋታ ያስፈልግ። 7ኛው መጽሐፍ ዘ ዋን ኤንድ ኦንሊ መጽሐፍ ቅዱስ። እንደዚህ መጽሐፍ ኮፒ የተደረገ መጽሐፍ የለም በዓለም ውስጥ። በጣም ብዙ ኮፒ ነው ያለው። የሌለበት ቦታ የለም። ያልተተረጎመበት ቋንቋ የለም። ቢኖርም በጣም ትንሽ ነው የሚሆነው እና ለረዥም ጊዜ ብዙ ኮፒ እየተደረገ የቆየ መጽሐፍ ቅዱስ። ስለዚህ መጽሐፍ እኔ መናገር እችላለሁ ወይም ኤሊጂብል ነኝ ብዬ አላስብም። ሁሌም ባነበብ ቁጥር አዲስ የሆነ መጽሐፍ ነው። በጣም የሚያስገርም የሚደንቅ መጽሐፍ። በብዙ ሰው የተጻፈ ቢሆንም የተለያየ ጊዜም የተጻፈ ቢሆንም ሁሉም መጽሐፎች መጽሐፍ ቅዱስ ውስጥ ያሉ መጽሐፎች አንድ ነገር ላይ ነው የሚጠቁሙት፣ እሱም ክርስቶስ እና እሱ ነገር በጣም ያስገርመኛል። ስለዚህ መጽሐፍ ብዙ መባልም ቢችል እና ስለዚህ መጽሐፍ እኔ መናገር አልችልም ብያቸዋለሁ። አንድ መናገር ብችል የምናገረው ነገር ስለ ፍቅር ነው። ይህ መጽሐፍ የሚናገረው አምላክ ስለ ሰው ስላለው ፍቅር እና ምን ያህል አምላክ የፈጠረው ሰው ደግሞ ከአምላክ የሚለይ እንደሆነ ከሱ መራቅ እንደሚፈልግ፣ ግን እንደዛም ሆኖ እያስቸገረው እንደዛም ኃጢአተኛ ቢሆንም ያ ሰው አምላክ ምን ያህል እንደሚወደውና አንድያ ልጁን እስከ መስጠት ድረስ ሰውን እንዴት እንደወደደ ይነግራል። እና ፍቅር ነው። እውነተኛ ፍቅርን ትርጉም ማወቅ ከፈለጋችሁ መጽሐፍ ቅዱስን ነው ማንበብ ያለባችሁ፣ ከሀ እስከ ፐ ማለት ነው። ትዕግስትን ማየት ከፈለጋችሁ፣ መውደድን ማየት ከፈለጋችሁ፣ ደግሞ በተቃራኒ ደግሞ ሰው ምን ያህል ኦልሞስት የተረገምን እንደሆንን በጣም ደካማ ፍጥረት መሆናችንን፣ በዛውም ልክ ደግሞ አምላክ ከዛ በላይ እንዴት እንደሚወደን ስለኛ ያለው አስተሳሰብ በጣም ይልቅ እንደሆነ ነው የሚናገረው። 8ኛው መጽሐፍ ደግሞ ኦሮማይና ከአድማስ ባሻገር በበዓሉ ግርማ ነው። እነዚህ መጽሐፎች ከጠበቁት በላይ ያስደንቁኝ መጽሐፎች ናቸው። ምክንያቱም እስካሁን ያሳዩአችሁ መጽሐፎች እንዳለ ከፊክሽን ውጪ ናቸው። እውነተኛ ታሪክ ላይ የተመሰረቱ ወይም ሰልፍ ኢምፕሩቭመንት ናቸው። ፊክሽን አይደሉም፣ ልቦለድ አይደሉም። እና ስለ ልቦለድ ያለኝ አስተሳሰብ ከነዚህ መጽሐፎችን ከማንበብ በፊት በጣም መጥፎ ነበረ። ጀስት የሆነ ሰው ዝም ብሎ ፈጠራ ነው የሚመስለኝ፣ ሰው እየተጃጃለ ነው የሚመስለኝ እና ልቦለድን ይሄን ያህል አላከብረውም ነበረ። ለልቦለድ ያለኝ አስተሳሰብ፣ ስለ ፊክሽን ያለኝ አስተሳሰብ በጣም ትንሽ ነበረ እና ብዙ ጊዜ ከሰው ጋር የሚያከራክረኝ ነገር ይሄ ነበር። ፊክሽን አይጠቅምም ብዬ ነበር ማስበው። ግን ጆርዳን ፒተርሰንም ሲያወራ ፊክሽን ምን እንደሆነ ለማስረዳት ሲሞከር እሱንም ሰምቼ እና እስኪ ልሞከረው ምናምን ብዬ ቤት ውስጥ ድንገት ሳገኘው ከአድማስ ባሻገርን አነበብኩትና በቃ በጣም የሚያስገርም መጽሐፎች ናቸው። ኦሮማይንም ጨምሮ ማለት በጣም የሚያስገርመኝ ነገር የህይወት ትራጀዲ ወይም የህይወት ከፍታንና ዝቅታን ጥርት አድርጎ ነው የሚያሳየው። በተለይ ከአድማስ ባሻገር ህይወት ድንገት የምታመጣብን ነገር አለ፣ ከኛ ቁጥጥር የሆኑ ነገሮች አሉ እና ለዛ እንድንዘጋጅ ሁሌም እንዳሰብነው መሆን እንደማይችል እና በዓሉ ግርማ በጣም ታሪክንም ያሳየበት በኦሮማይ በደርግ ጊዜ የነበረውን ነገር ምን ያህል ግልጽ አድርጎ ውስጥ እየኖርን ነው የሚመስለው። በተለይ ስልጣን ባላቸው ሰዎች ላይ ያሉ ነገሮችን የህይወት ዲዛይር፣ የሰው ዲዛይር ምን ያህል ሳይኮሎጂካሊ የምንፈልጋቸውን ነገሮች ጥርት አድርጎ አሳይቷል። 3ኛ ደግሞ ፍቅር ላይ ተስፋ ለመቁረጥን። ሁለቱም መጽሐፎችን ካያችሁት ከዚህ በፊት ካነበባችሁት ሰው መቀየር እንደሚችል የሚያሳዩ ነገሮች ናቸው እና ፍቅር ላይ ተስፋ እንዳንቆርጥ የሚያደርጉን መጽሐፎች ናቸው። በዓሉ ግርማ ይህንን የሚያደርግበት የራሱ ምክንያት አለው ብዬ አስባለሁ እና ፍቅር ላይ
ተስፋ መቁረጥ እንደሌለብን እና ህይወት ላይ ያሉ ኢሞሽኖችን፣ ጭንቀትን፣ ንጋጤን፣ ፍቅርን፣ ጀለሲን እነዚህ ነገሮች ጥርት አድርጎ የሚያሳይ መጽሐፍ ነው እና በጣም የሚያስገርሙኝ ነገሮች ናቸው። ፊክሽን እንደዚህ ይሆናል ብዬ አልጠበቅኩም። በዓሉ ግርማም በጣም የሚገርም ጸሐፊ እንደሆነ ተረድቼዋለሁ። የእሱ አሟሟትም ደስ የማይል ነገር ቢሆንም ኦሮማይን ስለጻፈ ነው እንግዲህ የሞተው የገደሉት ይባላል እና አሁን ሐዲስን እያነበብኩት ነው እና ከበዓሉ ግርማ በቃ ከባድ መውደድ ነው ያዘኝ። በጣም መጽሐፎቹ የሚገርሙ ናቸው እና እነዚህ መጽሐፎች ናቸው። አመሰግናለሁ።